ለኔ እስከሚገባኝ ድረስ የኢትዮጵያ መንግስት በባህር በር ምክንያት ወደ ጦርነት የመግባት እቅዱ እንደሌለው በግልጽ ነው። የኢትዮጵያ መንግስት የባህር በር ይገባኛል ጥያቄ በውይይት በድርድር አማራጭ ማግኘት የምፈልገው ብሎ ወደ ሀርጌሳ ሲሄድ ያንን ለማደናቀፍ የተረባረበው አሰባሳቢ ሆኖ ያንን ለማደናቀፍ እንቅስቃሴ ያደረገው የኤርትራ መንግስት። ለምን? ምክንያቱም ኢትዮጵያ የባህር በር ከሌሎች አካባቢዎች ላይ በሰላማዊ መንገድ የምታገኝ ከሆነ እኔ ላይ ጉዳት ያደርሳል ብሎ ስለሚያስብ፣ ምክንያቱም በኢትዮጵያ ውስጥ የሚፈጠር ልማት የኔን ውድመት የኔን ድህነት ያጋልጣል ተብሎ ስለሚያስብ፣ ቅድም እንዳልኩት በትግራይ ውስጥ የሚፈጠር ልማት በተጋሩ ኤርትራውያን ውስጥ የሚፈጥረው ቅናት የኔን ህልውና ያናጋል ብሎ ስለሚያስብ ይሄ ነው እንቅልፍ የሚነሳው። ልማት እንቅልፍ የሚነሳው መንግስት በቀጠናው ያለ ልማት፣ በቀጠናው ያለ ሰላም፣ በቀጠናው ያለ መተባበር፣ በቀጠናው ውስጥ ያለ መነጋገር ሰላምና እንቅልፍ የሚነሳው መንግስት። ይሄ መንግስት እንቅልፍ የሚያጣው ለኤርትራ ህዝብ ጥቅም አስቧል። እሱን በላኪና በተላላኪነት የሚጠቀሙበት መንግስታትና ቡድኖችን ጥቅም ለማስጠበቅ ይሄንን በኤርትራ መንግስት ጫንቃ ላይ ያለን ባጭ ማፍረጥ በቀጥታ ፈልገን የምንገባበት ባይሆንም ተጎትተን ከገባን ግን ለሀገራችንም ለህዝባችንም ለኤርትራ ህዝብም ውለታ ሰርተን ነው። ይሄ ግልጽ መሆን አለ።